ሌባው ስልኩን ከጆሮ ላይ መንትኮት በቅጽበት ይሮጣል። ሰውየውም ተከትሎ ያባርረዋል። ግን ሰው የሚበዛበት የባቡር መናኸሪያ አካባቢ ስለነበረ ከሰዎች ጋር በመቀላቀልና ቦታውን በአግባቡ ስለሚያውቀው ቶሎ ሊሰወርበት ይችላል። ሰውየውም ወዲያውኑ የሌላ ሰው ስልክ በመጠቀም ወደ ራሱ ስልክ ይደውላል። ሌባውም ስልኩን ያነሳዋል። ሰውየውም የኤፍቢአይ አባል እንደሆነና ስልኩን ካልመለሰለት በቀላሉ እንደሚይዘውና ትልቅ ችግር ውስጥ እንደሚገባ ይነግረዋል። ሌባው ግን ኪያስከኝ እሸልምሃለሁ ይለዋል። ችግሩ ግን ሰውየው እውነተኛ የኤፍቢአይ ሰራተኛ ነበር። እናም በቀላሉ ከባቡር ጣቢያው ቪዲዮውን በመቀበል ወደ ዳታቤዝ ይልከዋል። ታዲያ በሱ ፊት ምርመራ ሲደረግም ያ ሌባ ከዚህ በፊት ከ400 በላይ የሚደርሱ ሰዎችን ስልክ መንትፎ ሩጧል። የሚገርመው ደግሞ አንዴም አለመያዙ። እናም ፎቶን በመጠቀም በቀላሉ መታወቂያውን ያገኛል። መታወቂያውን በመጠቀም ደግሞ የቤት አድራሻውን ያገኝና ከባድ ወንጀል ስለሆነ ወደ ቤቱ ስዋቶችን ይልክበታል። ወዲያውኑ ማምለጥ በማይችልበት ሁኔታ ቤቱ ይከበብና በቁጥጥር ስር ይውላል። ፍርድ ቤትም ቀርቦ ለድፍን 15 ዓመታት ይታሰራል። አስቡት፣ ይሄ ሁላ ነገር የሆነው የኤፍቢአይ ስልክ በመመንተፉና እንዲሁም አልመልስም ብሎ በመቀለዱ ነበር። የኤፍቢአይን ስልክ ባይመነትፍ ኑሮ ይያዛል ብላችሁ ታስባላችሁ?